ሰላም ጤና ይስጥልኝ እንደምናምሻችሁ ክብራን የዩቲዩብ ቻናሌ ቤተሰቦች ሃኒ ያሊ ነኝ። የሰዓቱን መረጃዎች ይዤላችሁ መጥቻለሁ። በቅድሚያ ዋናዎቹን ላስታውሳችሁ። የትምህርት ሚኒስቴር በትምህርት ቤት ኒቃብ ለብሶ መገኘት ፖሊሲ አይፈቅድም ስለማለቱ፣ የአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ ስለመሆኑ፣ እነዚህና ሌሎች በርከት ያሉ መረጃዎችን ይዤላችሁ መጥቻለሁ። ቻናሌ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ። የሙስሊም ሴቶች ትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው የፓርላማ አባሉ የተከበሩ ኡስታዝ ካሚል ሸምሱም ጠይቀዋል። ትምህርት ሚኒስቴር በበኩሉ በትምህርት ቤት ኒቃብ ለብሶ መገኘት ፖሊሲው አይፈቅድም ብሏል። ትምህርት ሚኒስቴር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርቱን ለኢፌዴሪ የሕዝብ ተወካዮች ምክር ቤት በትላንትናው ዕለት ያቀረበም ሲሆን በቦታው የተገኙት የምክር ቤቱ አባል ኡስታዝ ካሚል ሸምሱም የሙስሊም ሴት ተማሪዎች አለባበስ ጉዳይ መፍትሄ እስካላገኘ ድረስ እኛም መጠየቅ አይሰለቸንም፣ እናንተም ጥያቄው አይሰለቻችሁም ወይ ሲሉም የምክር ቤት አባሉ የትምህርት ሚኒስቴርን ጠይቀውም ነበረ። መንግስት በህገ መንግስት ላይ በተቀበላቸው በዓለም አቀፍ ስምምነቶች ፍትሐዊና አካታች ትምህርት ለሁሉም ዜጎች የማቅረብ ግዴታ እንዳለበት የጠቆሙት የምክር ቤቱ አባሉ ኡስታዝ ካሚል ሸምሱ ባለፈው በምክር ቤቱ የወጣው አጠቃላይ የትምህርት አዋጅም አንቀጽ 8 ላይ በግልጽ የተቀመጠ ትምህርት ከማንኛውም አድሎ አሰራር የጸዳ መሆን እንዳለበት በግልጽ የተደነገገ ነው ብለዋል። ይህንን ሲተነትኑ ደግሞ የብሔር፣ የሃይማኖት፣ ጾታ፣ እድሜ፣ አካል ጉዳተኞች ወዘተ መሰረት ያደረገ ምንም አይነት ልዩነት መኖር የለበትም ሲሉም ነው የተናገሩት። በአሁኑ ጊዜ በተለያዩ ቦታዎች የትምህርት ዘርፍም ሆነ ሀገሪቱ ብዙ አጀንዳ እያሏት ለምንድን ነው የአለባበስ ጉዳይ አጀንዳ ሆኖ ሙስሊም ሴት ተማሪዎችን ፈተና በመጣ ቁጥር ጥያቄ የሚሆነው? ለምሳሌ በትግራይ ክልል የ12ኛ ክፍል እስኪደርስ ድረስ 12 ዓመታት ሙሉ ዝም ተብለው 12ኛ ክፍል ፎርም ለመሙላት ሲሄዱ ፎርም አትሞሉም ሂጃባችሁን ለብሳችሁ የተባሉት ይህ ነገር እስከ መቼ ነው የሚቀጥለው ሲሉም ጠይቋል። ሙስሊም ሴት እኮ ሂጃብ ስትለብስ ኒቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አይምሯን አይደለም ያሉት የምክር ቤት አባሉ ኡስታዝ ካሚል ሸምሱ ለማሳየም ባለፈው ከአርባ ምንጭ ዩኒቨርሲቲ 3.87 ያመጣችውን ሴት ተማሪ አንስተዋል። አስተማሪዎችም ተማሪዎችም ሃይማኖት አላቸው፣ ስርዓቱ ነው ሴኩላር፣ የሙስሊም የኦርቶዶክስ ወይንም የክርስትና እምነት በስርዓት ትምህርት ውስጥም አይካተትም ማለት ተማሪዎችን ሃይማኖታችሁን ተው ማለት ነው፣ ሁለቱ ለይቅናቸውን ብለዋል። በአለባበስ ላይ የሚነሱ ጉዳዮች ግልጽ መፍትሄ ማግኘት አለባቸው ያሉት የምክር ቤት አባሉ እኛ ጭቆና እስካልቆመ ድረስ ጥያቄ መጠየቃችን እንቀጥላለን ሲሉም ተደምጠዋል። እናንተስ ጥያቄው ራሱ አይሰለቻችሁም ወይ? ለአንዴና ለመጨረሻ ጊዜ ለምን ይህ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎች ባላገለለ አኳኋን ሴት ተማሪዎች ኒቃባቸው ሂጃባቸውን ለብሰው ሲገቡ የደህንነት ጉዳይ ይነሳል? ሴት ፈታሽ ወይም ጠባቂ አስፈላጊ ቦታ ላይ ያንን ማድረግ ይቻላል? ለምንድነው ሰፋ አድርገን ማየት ያልቻልነው ሲሉም ጠይቀዋል። ለጥያቄ ምላሽ የሰጡት የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በበኩላቸው የኢትዮጵያ ሕግና ደንቦች በዚህ ጉዳይ ሂጃብ ለብሶ ትምህርት መማር የሚከለክል አይደለም፣ ኒቃብ ግን አይፈቀድም ብለዋል። ማንም ሂጃብ ለበሰ ተብሎ ከትምህርት ቤት መከልከል የለበትም ያሉት የትምህርት ሚኒስቴር ኒቃብ ግን ከዚህ ይለያል ብለዋል። ህጻናት ልጆች ባሉበት ትምህርት ቤት አንድ ሰው ፊቱ ተሸፍኖ በሚገባ ጊዜ የደህንነት ስጋት ነው ሲሉም ፕሮፌሰር ብርሃኑ ነጋም ተናግረዋል። በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሊተኩ እንደሆነም ተገለጸ። በስራ የተሰማሩ ወጣቶች ወዴት እንደሚሄዱ አናቅም ብለዋል። በየሁለት ዓመቱ መተካት ግዴታ ነው። የአዲስ አበባ ከተማ ስራና ክህሎት ቢሮ የኛ ስራ ተደራጅቶ የመጣልን ወጣት መመደብ ብቻ ነው ሲሉም ተናግረዋል። የአዲስ አበባ ከተማ ትራንስፖርት ቢሮ በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩም ታውቋል። በከተማ አስተዳደር ስር በየወረዳ በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸው ለየወረዳቸው እንዲያሳውቁ የተለያየ ቀነ ገደብ ተቀምጦላቸዋል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከልም አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይትም ሪፖርትም አስረድቷል። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ለአገልግሎት እንደበቃም ተገለጸ። ከአገልግሎት ውጭ የነበረው የኢትዮጵያ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን ተጠግኖ ዳግም ጥቅም ላይ መዋል መቻሉም ተገልጿል። አውሮፕላኑ ከጣለበት ጥሻ በማንሳት አፕግሬድ እና ኦቨርሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረግ መቻሉ የመከላከያ ሰራዊት ገልጿል። በአዲስ አበባ ገቢዎች ቢሮ ባለፉት 9 ወራት 160.9 ቢሊዮን ብር መሰብሰቡም ተገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2017 በጀት ዓመት ባለፉት 9 ወራት 160.9 ቢሊዮን ብር ገቢ መሰብሰቡን ገልጿል። የቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ እንደተናገሩትን ከሆነ የገቢ አሰባሰብ ሂደቱ ለማሳደግ አዲስ አሰራሮችና አደረጃጀቶች በጥናት በመለየት ወደ ተግባር አስገብተናል ብለዋል። ከዚህ በተጨማሪም የገቢ መሰብሰብ አቅም ለማጎልበት የሚያስችል 14 የሚደርሱ አዳዲስ የገቢ ስርዓቶች በመለየት ወደ ተግባር ለመሸጋገር መቻሉም
አንስተዋል። ሌላው እንግዲህ ባለፉት 9 ወራት 133 አመራሮችና ፈጻሚዎች ላይ በስነ ምግባር ብልሹነት አሰራር ተጠያቂ ለማድረግ መቻሉም ገልጸዋል። ከግብር አወሳሰንና ከታክስ ኦዲት ውሳኔ ጋር በተያያዘ ባለፉት 9 ወራት 12561 ቅሬታዎች የቀረቡም ሲሆን 97 በመቶ ለሚሆኑት ምላሽ መሰጠቱና ምላሽ ካገኙትም ቅሬታ አቅራቢዎች መካከልም 52 በመቶ የሚሆኑት ያቀረቡት ቅሬታ ትክክል በመሆኑ የታክስ ውሳኔው እንዲሻሻል መደረጉ አቶ ሰውነት አየለህም ተናግረዋል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። አዳዲስ መረጃዎች ሲኖር ደግሞ ወደ መድረሳችሁ ይሆናል። ቻናሌን ሰብስክራይብ ማድረጋችሁና አስተያየት መስጠታችሁን እንዳትረሱ። መልካም ምሽት ይሁንላችሁ።